ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁ? እኔ በጣም ደህና ነኝ። ዛሬ ደግሞ ይዤላችሁ የመጣሁት የዶሮ አገነጣጠል ነው። እናም ለተወሰነ ሰው ሊጠቅም ስለሚችል ቪዲዮውን ላይክ ሼርም እያደረጋችሁ ብትጀምሩልኝ በጣም ደስ ይለኛል። እና አሁን ወደ አገነጣጠሉ እንሂድ። እስከመጨረሻው ድረስ አብራችሁ ይቆዩ። እንደዚህ ያው እያዟዟር እንለበልበዋለን ማለት ነው። እና ያው ቆዳውን የምንፈልገው ከሆነ እንደዚህ ስንለበልበው ያው ጽድት ይልልናል። ተከስክሶ ትንሹ የሚቀረውን ላባ ስናጥበው ቶሎ ጽድት ይልልናል ስንለበልበው ማለት ነው። እናም እንደዚህ እያገለባበጥ እንለበልበዋለን ማለት ነው። እሺ አሁን እንደዚህ ለብልበን ከጨረስን በኋላ ያው ሽት እናደርገዋለን። ላባው ያው የለበለብነውም ያስለቅቀልን ማለት ነው። ከዛ ያው መጀመሪያ እግሩን ነው የምንቆርጠው። እንደዚህ እግሩን ከቆረጥን በኋላ ቆዳውን እናወጣለን ማለት ነው። ያው ለማያውቅ ሰው ብዙዎቻችን እናውቃለን፣ ግን ያው ለማያውቅ ሰው ቢጠቅም በማለት ነው። እናም በመጀመሪያ ያው ቆዳውን እናላቅቃለን። ከዛ ያው እንደዚህ በጣታችን ገፋ ገፋ እያደረግ እናላቅቀዋለን። እና ያው ጠንከር ካለብን በቢላም እያደረግ ማላቀቅ እንችላለን። ያው መቆራረጡ አይቀርም፣ ግን በተወሰነ መልኩ እንዲወጣለን እናደርጋለን ማለት ነው። ቆዳው እንደምታዩት እግሩን ከቆዳው እንደዚህ ሳብ ስናደርገው ውልቅ ነው የሚልልን። አሁን አንደኛው እግር ከቆዳው ተላቆልናል። ከዛ ሌላኛውንም እንደዛው የተጣበቁትን እንደዚህ በጣታችን ገፋ ገፋ እያደረግ እያየን ነካ ስናደርገው ራሱ እየለቀቀ ይሄዳል። ጠንከር ሲልብን ደግሞ ያው በቢላ ነካ እናደርጋለን። ከዛ ሁለተኛውን እግርም እንደዛው አላቀናል ማለት ነው። ከዛ እንደዛው ቆረጥ እያደረግን እያስተካከልን ቆዳውን እናላቅቃለን። እዚህ ጋር ወገቡ ላይ ትንሽ ያዝ ያደርግብን እንደዚህ በቢላ ነካ ነካ ስናደርገው ይለቃል ማለት ነው። እሺ ያው ያዝ ሲያደርግብን በቢላ ቀስ አድርገን ያስለቀቅን። እሺ አሁን እንደምታዩ ቆዳው ተላቆልናል። ከዛ ያው እንደዚህ ቆዳውን ካላቀቀን በኋላ እንደዚህ እግሩን ይዘን እንደዚህ በምናደርግበት ሰዓት ይሄው መለያየው ያስታውቀናል ማለት ነው። ከዛ ቀስ አድርገን መስመሩን ተከትለን እናላቀቃለን ማለት ነው። መስመሩን ራሱ ያሳየናል። እንደዚህ ክፍት በምናደርግበት ሰዓት ጅማት ነገር የያዘውን ማላቀቅ ነው። መስመሩን እንከተልና ከዛ ይሄንኛውንም እንደዛው ትንሽ ካላቀቅ ነው በኋላ ራሱ ይለቀቅልናል። በመቀጠል ያው የምንቆራርጠው እንደዚህ ጥፍ ዘርጋ ስናደርገው መሃሉ ላይ የሚለያይበት ያስታውቀናል። ይሄው እንደዚህ ስታደርጉት ያስታውቃል። ከዛ የተያያዘውን
ጅማቱን መቁረጥ ነው። ይሄንንም እንደዛው ይሄው ያስታውቃል የተለያየበት ማለት ነው። ጥፍሰር ጋር ስናደርገው ራሱ ይለይልናል። በመቀጠል መላላጫውን እናወጣለን። እሱም እንደዛው እንደዚህ በእጃችን በምንፈልግበት ሰዓት ያስታውቀናል። ይሄው የሚለያይበት ቦታ አለ፣ የሚገጣጠምበት ቦታ ማለት ነው። ከዛ መስመሩ ራሱ ያስታውቀናል። ይሄው ጥፍሰር ጋር በምናደርግበት ሰዓት የተገጣጠመበትን ቦታ እንፈልጋለን። ከዛ እንደዚህ አድርገን ቀስ አድርገን በቢላ እናላቅቃለን ማለት ነው። ይሄ ውስጥ ላይ የያዘውን ጅማት ማስለቀቅ ነው። ከዛ እንደዚህ መስመሩን እናስይዘዋለን። ከዛ ያው እንልጠዋለን ማለት ነው። ይሄንኛውንም እንደዛው ይሄው የሚታያችሁ ከሆነ እዚህ ጋር አገጣጣሚያውን እንፈልጋለን። ያዝ ሲያደርግብን በቢላ እናላቅቀዋለን። በመቀጠል ፈረሰኛውን እናላቅቃለን። ይሄው እንደምታዩት አጥንቱ ያስታውቀናል። እንደዚህ ወጣ ብሎ ከዛ እንደዚህ የተወሰነው ስጋ ከተላቀቀልን በኋላ እዚህ ጋር ጉሮሮውን እንደዚህ በእጃችን ከፍተን እንይዝና ይሄው በዚህ መልኩ ወጥቶልናል። በመቀጠል ያው ውስጥ ያሉትን እናወጣለን። አሞቱ እንዳይፈስብን ተጠንቅቀን እናወጣለን ማለት ነው፣ ያው ስለሚመር። ይሄ ሌላው ላይ ከፈሰሰ ያበላሽብናል። ይሄንን ያው እንደ ፍላጎታችን ነው። የሚፈልግ ሰው ጠብሰው ይበላል፣ ካልሆነ መጣል ይችላል ማለት ነው። በመቀጠል መቋደሻ እንደምታዩት ይሄን ማያስፈልግ ነው ማለት ነው። ይሄን ማያስፈልግ ነው፣ ቆሻሻ ነው ማለት ነው። ከዛ ያው ጉሮሮውን እንቆርጣለን።
እሺ ይሄንን ብዙም ስጋ ስለሌለው እንደምታዩት የሚፈልግ ሰው አውጥቶ መስራት ይችላል። እናላቀቃለን እንደዚህ መስመሩን ተከትለን ቆሻሻ ስለሚይዝ አያስፈልገንም ማለት ነው። በመቀጠል መቋደሻ ውስጥ ያለውን ቆሻሻ እናወጣለን። ይሄው እንደዚህ ቢጫውን ከላይ ስናላቀቀው ይላቀቃል። ጮማውን አወጣዋለሁ። ከዛ ፈረሰኛውን እናላቀቃለን። እንደዚህ አድርገን ይለቅልናል። እንደዚህ በምንከፍትበት ሰዓት ራሱ ይለቃል። ይሄው በመቀጠል ያው ታፋውን ከእግሩ እናላቀቃለን። እንደምታዩት እንደዚህ በመናደርግበትም ሰዓት መገጣጠሚያው ያስታውቀናል፣ መስመሩም ደግሞ ያስታውቀናል ማለት ነው። በዚህም ስናየው እንደዛው ያስታውቀናል። ከዛ ይሄው እንደዚህ መስመሩን ተከትለን እንቆርጠዋለን። አያችሁት? ባንዴ ነው ቁርጥ የሚልልን። ከዛ ይሄኛውንም እንደዛው መስመሩን ተከትለን እንሄዳለን ማለት ነው። ይሄው በቀላሉ ተላቀቀልን ማለት ነው። ከዛ ይሄንን እግሩን እንቆርጣለን። እንዳያደጋግመን እንደዚህ ክርክር እናደርገውና ይሄው በቀላሉ ይሰበርልናል ማለት ነው። ከዛ ይሄንን እንቆርጠዋለን። እስከ ውስጥ እንዳይሰነጠቅብን ተጠንቅቀን ማለት ነው። ከዛ ይሄንንም የሚወጡትን ነገሮች ቀድመን እናወጣለን። ስናጥበው ቶሎ ነው የሚጸዳልን። በመቀጠል ጉሮሮውን ያው እንደ ፍላጎታችን ቆርጣለን። እኔ ለሁለት ነው የምቆርጠው። እዛ ላባ አለኝ፣ በሱ ውስጡን እናጸዳለን ማለት ነው። ላባ ከሌላችሁ በስቴኪኒ ቀጭን ነገር ማውጣት ትችላላችሁ። እንደዚህ ውስጡን ጥርቅ አድርጎ ስለሚያወጣልን እኔ ላባ ነው የምጠቀመው። ከዛ ያው የማያስፈልገውን
ጮማ ካለው ጅማት ነገር ካለው እናወጣለታለን። እዚህም ጋር እንደዛው ጠንካራ ስጋ አለ። እዚህ ጋር ጠንካራ ያለውን እናወጣለን። እሺ እንደምታዩት በዚህ መልኩ ገነጣጥዬ ጨርሻለሁ። መጀመሪያ በውሃ ነው የምናጥበው። ከዛ ያው ዶሮ እንደምታውቁት ደጋግመን ካላጠብነው አይጸዳም። እንደዚህ እያወጣን አሁንም እየለቀመን የሚጸዳውን እያጸዳን በውሃ ብቻ መጀመሪያ ቆንጆ አድርገን እናጥበዋለን። ቆዳውን ያው ለብቻው አድርገን ነው የምናጥበው። እሺ እንደምታዩት አጥቤዋለሁ። ቆሻሻውን ማላቀቅ ነው። ጨርሼ አላጠብኩትም። ከዛ እንደዚህም እያደረግን እናወጣለታለን። የሚወጣ ካለ ደጋግመን እናያለን። ሁሉንም አይጠፋውም። ዛይ እንደዚህ እያደረግን የሚወጣውን ልፋጭ ደጋግመን እናጥባለን። ጮማ ምናምን ካለው ንጹህ ውሃ እስከሚወጣልን ድረስ እናጥበዋለን ማለት ነው። ከዛ ይሄን እንደፍቼ ቀይረዋለሁ። ከዛ በእጃችንም እንደዚሁ እያደረግን ቸፍ እያደረግን እናጥበዋለን። ውሃውን ቀይሬ አምጥቼዋለሁ። ከዛ ሎሚያችንን እንጨምራለን እና ሎሚውንም ጨምረን የተወሰነ ሰዓት ዘብስፈን ደግመን እናጥበዋለን ንጹህ ውሃ እስከሚወጣልን ድረስ። እና ይሄንን ይመስላል የዛሬ ቪዲዮ። ከጠቀማችሁ ብዬ ነው። እንደሚጠቅማችሁም ተስፋ አደርጋለሁ። እንግዲህ አዲሶችም ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እላለሁ። ላይክ፣ ሼር፣ ኮሜንት ማድረግ አትርሱ። ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ጤና ቆዩልኝ እላለሁ። ቻው፣ ደህና ቆዩ።